ወዝጊሪ ቲዩብ እንደናችሁ ዛሬም እንደተለመደው ቀውጢና በየነ ቪዲዮ ተመልሰን ይዘላችሁ መተናል ማለት ነው። ሳንወድቅ በፊት ወዝጊሪ ፋሚሊ እንደናችሁ ዛሬም እንደተለመደው ዊ ባክ ዊዝ አናዘር ባንግ ቪዲዮ ተመልሰን ይዘላችሁ መተናል ማለት ነው። ዛሬ አሪፍና ቀውጢ ቪዲዮ ነው ይዤላችሁ የመጣሁት ከማን ጋር ከሃሩንና ከሮዚል ጋር። ሃሩንን ያው ብዙ ጊዜ ሁላችሁም ታውቁታላችሁ። ትንሽ አሁን የመጣ ሰው ስለሆነ ሮዚልን ነው ማታውቁት። ቲክቶክ ላይ አሪፍ ድምጻዊ ነው። ኮላብ እያደረገ የሚዘፍን ጎበዝ ድምጻዊ ነውና ሁለቱ አካውንት ላይ ፖስት የተደረገ አሁን ገና 20 ሰዓት ምናምን ሆኖታል። የነሱን ቪዲዮ አብረን ሪአክት እናደርጋለን ማለት ነው። አብራቸው አንድ ሴት አለች፣ እሷ ደግሞ ሎሃም ትባላለች። እሷም በጣም ድምጻዊ ነች። ሁለቱም ድምጻዊ ናቸው፣ ቲክቶከር ናቸው። ሃሩን ግን ዩቲዩብም ላይም አለ በደምብ፣ ቲክቶክም ላይ አለ በደምብ። ሁላችሁም ታውቁታላችሁ ብዬ ተስፋ አደርጋለሁ። ሮዚልና ሎሃምን አንድ ላይ አድርገው ለሶስት ነው የሰሩት ማለት ነው። ቪዲዮውን በሁለት ሰው አካውንት ነው ፖስት የተደረገው፣ በልጁ አካውንትና በሮዚል አካውንትና በሎፍቲ ሃሩን አካውንት ላይ ነው ፖስት የተደረገው ማለት ነው። እሱን ቪዲዮ አብረን ቼክ እናደርጋለን ማለት ነው። የትም እንዳትሄዱ፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይሄንን ቻናል ይመቻችሁ አይደለም። ሶ ጋይስ እንግዲህ ቪዲዮአችንን ከመጀመራችን በፊት ዛሬ እንደምታዩት ሴታፑ ምናን የሆነ ሰው እንግዳ አለ ማለት ነው። ዛሬ አማን ብላኪ ዳንሰኛው ምርጡ ዳንሰኛችን ካማን እስቲ ጋብዙ ወደ መድረክ አይ ብዙ እንዴት ነሽ? አማን ነው። እንደምታውቁት ያው እዚህ ጋር የቲክቶክ ስሙ ብላክ ስታር ይባላል ማለት ነው። ገብታችሁ ቼክ አድርጉት። የሚገራርም ዳንሶች ነው ፖስት የሚደረጉት ማለት ነው። ከሱ ጋር በመሆን ቪዲዮአችንን ዛሬ አብረን ሪአክት እናደርጋለን። እስከ ቪዲዮ መጨረሻው ድረስ አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ 1 2 3 ክላሱ ምን አያምርም? የት የነሱ ክፍል ነው እንዴ? የሃሩን ክፍል አረባክ ያምር። I don't think so ግን የሆነ ያምራል ግን ክላሱ ላይት ምናምን ይጨምራል። ጀንበራየው ሆኖ ሚስጥር ውበት ያለው ቃሏ ከልብ ሚቀር ብርሃን አየው የከንፈሯን ፍቅር የእውነቷን ነው ወይ ያሰኘኛል ሲቀር አይሆንም ትያለሽ ተስፋንም ተሰጭና አይደለም ምን ነው ይሄ ቦታ የት ነው? የቱ ይሄ ቦታ የት ነው? ኖ መልሰው ይሄ ቦታ የት ነው? አይሆንም ትያለሽ ተስፋንም ተሰጭና አይደለም ትያለሽ ዋሽተሽኝ ባጎብዝና ጭና አይደለም እንዴ አታ አዲሱ ገበያ እዚህ መጥቶ ጭራሽ ያማል እንዴ? እዛ አይሆንም። ምን ሆነ ነው? ያሳይዘው ነው ግን ኢምፖርት ማቆ መሰለኝ። ይሄንን ታውቁታላችሁ ብዬ ተስፋ አደርጋለሁ። በጣም ነው የሚያውቁት። ትዝ አለኝ አንተ ኧረ ቪዲዮ ሁሉ ሳይኖረኝ አይቀርም እዚህ ጋር ብቻ አውቀዋለሁ። አዲሱ ገበያ ነው። ለነገሩ ሙሽራ ነው የሚያውቀው ያው ማለት ያገባ አንተ ወጣት እኮ ነኝ። ምን ሆነ ነው ገና ከዚህ በኋላ ማግባት? በስማም ወልድ ምን ሆነ ነው? ወጣት ነኝ ግን ማግባት አይቀርም። ሆነም ትያለሽ ተስፋንም ተሰጭና አይደለም ትያለሽ ዋሽተሽኝ ባጎብዝና አትበይኝ ለእውነት ነው ታገስ ይሆን አላ ግን ሲና ያምርም እዚህ ጋር ልክ በዛ ፖርትሬቱ ላይ እሱ ጋር ነበረ ምናን ከዛ ልክ እሷ ጋር ደግሞ ማን እንደሆነች አውቃ እኔ ቲክቶክ ላይ ነው ማውቃት ግን ማን እንደሆነች እኔ እንጃ ከየት አሁን አዲስ መጪ ኮነች ድምጿ ግን በስማ እንዴት እንደምትቻው እኔ ተመቸኛለች። ኧረ እባክህ ማለቴ ድምጿ በጣም ነው የሚያምር። ድምጿማ የሱም እኮ ያምራል እኮ የዛኛውም እኮ ጸድቁ ድምጿው የሆነ ጊዜ እንደውም ካስታወስክ የሱ ቪዲዮ ነው የተመቸኝ የሮዚናን የሰራው። ኦኬ ቲክቶክ ላይ ኮላ እንትን አድርጎ የሰራው እሱ ጸድቁ በጣም ጸድቁ ነው። ሃሩን ከነዚህ ጋር አሁን ምንድነው የሚሰራው ነው? ቆይ ድምጹ እኮ ድምጽ አለው ሃሩን ይስፈን እስቲ እናያለን አብረን ፋሚሊ ሽምባሩዝና አታምሉ የይመና አትበይኝ ለእውነት ነው ታገስ ይሆናል ደና ፊልማቸውን ሰሩ ይላል። እንደዚህ ሽክርክር አረጋትና አቀፍ አላረጋት ጋዳዩ አንተ ከሷ ጋር እኮ ተሰርቋል እኮ ያ ሜላት ባባይ አሁን እንትኗ ልደቷ ላይ ምናምን ላይቭ መቼም ያላየ የለም እንዳለ ብቻ ያርግላችሁ ጻዴ ነው ያፈሽ ልብ እንደገና ደስ ይለኝ ነበር ቢቀና አየው ውበት ያለው ሚስጥር አየው
ሰሙነው ወርቁም ሙሉ አዲስ ገበያ አየው ቃሉ ካፍሽ ሲቀር አየው ሊኮን ፍቅር እስቲ ማርያም በል ኧረ ቆይ ኧረ እንዴት እንደተቀመጡ እያያችሁ ነው እዚህ ጋር ይሆና ወጉ ማይደር የሴትነት ሚስጥር አገባብ እያየ ወጉ ማይደር የሴትነት ሚስጥር አይቀልም ወይ ፍቅር ሽንፈት ሲቀር ሁሌም ያምራል ወይ ፍቅር ሽንፈት ሲቀር ልክ ነው ፋሚሊ እዚህ ጋር ግን አይቀልም ወይ ፍቅር ሽንፈት ሲቀር ኖ አይ ጥርሷ ያምራል እኔ ምን አልኩኝ እሺ አሁን እሺ ወደዛ እንዴ ምን ሆነ ነው እኔ እኮ ላት እኮ ነው ስስቅ ጥርሷ ያምራል እኔ በጣም ነው የምወዳት እያጣጣልኳት እኮ አይደለም ያምራል አያምርም ፋሚሊ ያምራል እሺ ጥርሷ ያምራል ሁሌም ያምራል የለፉበት ነገር ያፌ ቢቀርም ምን አለባት ቀር አጉል ልፋትን ላለፋ ፈልጌ አይደለም መልፋቴ ግን አልቀረም አይሆንም ያሰብከው እውነቱ እንደሱም አይደለም ዘፈኑን አይደለም ያለው ሀሩን ዘፈኑን ነው ያለው ሀሩን ነው አጉል ልፋትን ላለፋ ፈልጌ አይደለም መልፋቴ ግን አልቀረም አይሆንም ያሰብከው እውነቱ እንደሱም አይደለም እኮ የነገርሽኝም የለም አንዴ ልታውቀኝ ሞክረህ በሆነ ልማደር የለም ንግግር ቢለኝም ታዲያ እንዴት ካንቺ ልቅር ቃሌ ዛሬ ቢቀርም አፌ ቢቆይ ባይጥርም እምባይና ብሎሃል ቆይ አንዴ ስማኝ ግን ያምር ግን ለፊያ ለካሜራማኑ ራሱ እሱ ያበደ ነው ግን ማለት ነው ቀረጻው ላይ እሱ የገባው በቃ ሾው ነው ከቸኳ ጋር ምናምን ነው እንደ ካፕል ነገር መስለው ከዛ ያኛው ይዘፍናል ከሷ ጋር ምናምን እሷ ድምጻይ ያኛውም ድምጻይ ሆነው እሱ ብቻ የሷ እንደ ፍሬንድ ነገር ነው መሰለኝ በቃ ባጭሩ ሞዴል ይገባላችሁ እስካሁን ካልዘፈነ መቼም አይዘፍንም የሚዘፍና አይመስለኝ ግን ቤቱ ያምራል ቀረጻው ምናምን የራሳቸው ቤት ግን አይመስልኝም አንተ እነሱ ቤት ፍሪጅ ምናምን እኔ አይቻል አቅም እኔ ስትሪማቸው ምናምን ሳይ ጽድት አድርገው ነው የሰሩት ሌላ ክፍል ነው አልጎ እንደዚህ አይነት አልጋ አረ በእናትህ እሺ አረ ቶ አንተ ጀረ ቶ አታ እሺ ለማንኛውም ፖዛ እናደረገውም እስቲ እናየዋለን እንዴት ካንቺ ልቅር ቃሌ ዛሬ ቢቀርም አፌ ቢቆይ ባይጥርም እምባይና ብሎሃል ቆይ አንዴ ስማኝ ግልሃል ምን ቢጠፋ ብሎሃል ቆይ አንዴ ስማኝ ግልሃል ምን እምባይና ብሎሃል ቆይ ልክ ነው ግን ስማኝ ግልሃል ምን ቢጠፋ ከአፌ ይገባሃል ከቀፌ ብዬ ስጠብቅ ምን አልከኔ ባትረግ ወዳጅ አድርጎ ቢጠላ ይሻ አረ ሮፕፐር ተጫወቱ አረ ያበደ ነው ይሁን እኛ ምንም አንልም ግን ያው ሲኑ ተመችቶኛል እኔ አቀራረብ ከላይ ምናምን ይገባሃል ከቀፌ ብዬ አንተን ስጠብቅ ምን አልከኔ ባትረግ ወዳጅ አድርጎ ቢጠላ ይሻል ነበር ከንፈር ስጠይቀው ላይ ነግረ ስጠጋውም ከሚሸል የአይንሽ ቃላት ይዛምራል ሰው አትሂድ ይለኛል ልቤ ታዘላት ይዛም ላይ ነግረ ስጠጋውም ከሚሸል የአይንሽ ቃላት ይዛምራል ሰው አትሂድ ይለኛል ልቤ ታዝቦሻል አንድም ይመሻል ያልክ ነው ምን የትኛው ትመቻለች እቺ ወይስ ሜላት ማርያም ቲ እሺ ማን ነው ቆንጆ እሺ ከዚህች ከሜላት እንዴ ሜላት ና አምና ገነ ላይ እቺ ቆንጆ ነች እግዚአብሔርዬ ከሜላት እሺ አረ በቅዱስ ገብርኤል ያት እስቲ ማርያም ምን ዋለው አረ ማን እስቲ ኮሜንት ላይ ፋሚሊ አሳውቁን ሜላት ወይስ እቺ አረ በእናትህ ዝም በል እቺ በጣም ቆንጆ ነች ከሜላት እውነት
ሁሉም እኔ ሲጀመር ኮሜንት ያሳውቁን ፋሚሊ ትክክለኛ መልኩ ላይ ፖዝ አድርገው። እሺ ችግር የለም ያምር ችግር የለም ዝቦሻል አንድም ሳትይምሻል ውበት ያለው ሚስጥር አሮን ግን ባይዘው በጣም ጎበዝ ነው። ማርያምን እኔ በጣም ነው የሚመቸኝ። ደቢው አሮን በቃ ሁላችሁም ኮሜንት ላይ ሁላችሁም ይመቸኛል። ማርያምን ይመቸኛል። ጎበዝ ነው። ስራ ላይ ወጥሮ ነው የሚሰራው። በቃ ምንም እንትን አይልም። ይመችሽ ቃሉ ከፊት ሲቀር አይሆንኝም ፍቅር ምን ትላለሽ? ፖዝ አደራረግ የራሱ ጋር እንደዚህ ዞር ነው አያያት እሷን ነው። እሺ ሙሉ መልኩ አንተ በእናትህ በጣም ቆንጆ ነች። ማርያምን ከሜላት ሲያያት እሱ ፋሚሊ እንጂ ሜላት ነው የሚበልጥ። አም ሶሪ አሬ ልጅ ሜላት እያለ ነው ፋሚሊ። ግን እንደኔ ፋሚሊ ያኔ እቺ መርጫለሁ ስላችሁ ታምራለች። በቃ ቆንጆ ነች። ከሜላት ቆንጆ ነች። እኔ የሜላት ውበት ምንም አይታየኝም። የምር አይ የዋሾ ሳይሆን የምሬን ነው። እኔ ጉቢ ልሰንዝር ነው አይደለም ነው አይ ስዌር እና ሜላት ታምራለች ከዚች። አረ በስማ እናንተ ብቻ ኮሜንት ላይ ያሳውቁን። እኔ እቺ በጣም ቆንጆ ነች። ክፉ ነገር አታስወራኝ። እስኪ የፍቅር አይን ነው ሾፋት አባት ዲስ ፓርት በስማ ያበደ ነው። ይሄኛው ቀረጻ ያበደ ግን ሙሉ ቪዲዮን ያደረጉት አዲሱ ገበያ በለስ ፋውንዴሽን ውስጥና ቤት ውስጥ ነው የሰሩት። እና የሆነ ፓርት ላይ መኪና ጋር ምናምን ተደግፈው ሶስት ሲን እኮ ነው። እሱ ጸዴ ነው ግን ከቤቱ ግን አይበልጥም። በዚህ በቃ አሁን ላይ በጣም እያደገ ነው ሺው። አዎ በጣም መብርሃንን ነው በጣም ጸዴ እየሰራ ነው። ቀረጻ ሌላ የነሱን ሳይፈር ኤፒክስ ምናምን የሚለው የነሱ የራሳቸው ሜጂ ዘፈን ምናምን አይቻለሁ። ያበደ አይደል እኮ ልክ እንደዛ ማለት ነው። አሁን ብቻውን ነው ደግሞ መብራት ደቢው ብለና። አዎ በጣም ያበደ ነው። ይቻላል ጋዴ ኤምሲን ያምራል። ኤምሲን በጣም ነው የሚያምር። አዲስ አበባን እያየሽ ነው፣ ሙሉን እያየ ነው። ይወናቱ ጋዴ ነው አየው ምናምን ይላል። ከዛ ሎፍቲ ኢንተርቴይንመንት እና ሎፍቲ ኦኬ ይቻላል። አዎ እና ታዲያ የራሱ ቻናል ነው እና የልጁ ቻናል ላይ ነው። የሱም ቻናል ላይ ገብታችሁ ብታዩት አለ በፋሚሊ የሃሩን ላይም አለ የሱ ላይም አለ። ይኸው እዚህ ጋር ስማቸው ተጽፏል። ብቻ አሪፍ አይደለም? ጸዴ ነው፣ ያበደ ነው። ተመችቶኛል። እኔ ሁላችሁም እንደተመቻችሁ ተስፋ አረጋለሁ። ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታዩት እንመክራለን ማለት ነው። ሰብስክራይብ ያደረጋችሁ ያላረጋችሁ ደግሞ የዚህ ዩቲዩብ ቻናል ቤተሰብ ይሆናችሁ። አዎ አንቺ በጣም እየተስማማ እንደሆነ እና አንቺ ስለዚህ ቀጣይ በሌላ ቪዲዮ እንገናኛለን ማለት ነው። ቀጣይ በሌላ ገስትና በሌላ ቪዲዮ እንገናኛለን ማለት ነው። ይመቻችሁ። ቆይ ከዛ በፊት አታስደንግጠኛ። እሺ ሃሩን ብዘፍን በዚሁ አጋጣሚ ደስ ይላል። አልዘፈነም። የሆነ ድምጽሽን ብታወጪ እኮ ይቻላል። ጧት ራሴ ነው ካልተፍ ቢል ኖሮ ጥሩ ነበር። ይቻላል እንዴ የሆነች ድምጿን ብታስገባ አሪፍ ነበረ። ግን የሁለቱ ድምጽ አሪፍ ነው። የሴቷም የወንዱም አሪፍ ነው። በጣም አሪፍ ነው። 10 ከ10 ሁላችሁም እስቲ ከ10 ሬት አድርጉታ። እኔ 10 ሰጥቻለሁ። ቪዲዮ ቀረጻውም 10 ድምጻቸውም 10 ነው ሲጀምር። ባሁን ከባያውን የመጡ በእናትህ ድምጽ የለም በሚባል ደረጃ አንዴ እስቲ ሞራድ። ስለዚህ ከ10 ሬት ማድረግ እንዳይረሳ፣ ሰብስክራይብ ማድረግም እንዳይረሳ፣ ቪዲዮንም ላይክ አድርጉት። ይመቻችሁ። ቀጣይ በሌላ ባበደና ባንግ የሆነ ቪዲዮ ተመልሰን እንመጣለን። ይመቻችሁ። ፒስ አውት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። የሳይ